የ1000 ብር ሽልማት አላችሁ አለ የወራ አለ ላይ በብዛት የሚወራ ቋንቋ የትኛው ቋንቋ ነው? አማርኛ። ሰላም ዩቲዩብ ላይ ናችሁ። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። 10 ጠቅላላ እውቀት ጥያቄ ይዤላችሁ መጥቻለሁ ማለት ነው። ይሄን 10 የሚመልስልን ሰው 1000 ብር የምንሸልመው ይሆናል። አምሹር ይሄ ጥያቄ ደግሞ ጂኦግራፊ ሳይንስ ላይ ያተኮረ 10 ጥያቄ ናቸው ማለት ነው። እነዚህን 10 ጥያቄዎችን 10 የሚመልስልን ሰው 10000 አይ ቲንክ 1000 ብር ይሸልማል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ባለድለኛውን አበዛውን ፈልግ 10 ጥያቄ 1000 ብር 10 ጠቅላላ እውቀት ጥያቄ ጠይቃቸዋለሁ። 10 ከመለሳቸው የ1000 ብር ሽልማት አላቸው። ሰው እንጀምር። እሺ የመጀመሪያ ጥያቄ በዓለም ላይ ትልቁ በረሃ የትኛው ነው? ሳሃራን ዴዘርት። ሳሃራ ዴዘርት። እርግጠኛ ናችሁ? ሳሃራ ዴዘርት ከዓለም። እሺ ሁለተኛ ጥያቄ በሰውነታችን ውስጥ ትልቁ ብልት ወይም ትልቁ አካል የትኛው ነው? ትልቁ አካል አታውቁም? እሺ አንድ አጣቻለሁ። እሺ መብረር የሚችል አጥቢ እንስሳ የትኛው ነው? ወይ ደግሞ ምንድነው? የሌሊት ወፍ። የሌሊት ወፍ አግኝታችኋል። እሺ ሶስተኛ ጥያቄ ወይ አራተኛ ጥያቄ እሺ ከፀሐይ ስርዓት ውስጥ ወይ ደግሞ ሶላር ሲስተም ፕላኔት ውስጥ አጭር ቀን ያለው ፕላኔት የትኛው ፕላኔት ነው? እሺ ጁፒተር። ጁፒተር ኤግዛክትሊ። እሺ አምስተኛ ጥያቄ ምላሱ ብቻ እንደ አንድ ሙሉ ዝሆን የሚያክል እንስሳ የትኛው እንስሳ ነው? ዘንዶ አይደለም። ሞክራል። እስቲ ሞክሩ። ዘንዶ አይደለም። ውሃ ውስጥ ነው የሚኖረው። እንቁራሪትም አይደለም። እስቲ ሞክሩ። ሻርክ አይደለም፣ ግን ይቀራረባል ከሻርክ ጋር። ዶልፊንም አይደለም። የመጨረሻ እድል። እሺ ስድስተኛ ጥያቄ በዓለም ላይ በብዛት የሚነገር ቋንቋ የትኛው ነው? እንግሊዘኛ ሲሆን። ሰባተኛ ጥያቄ እሺ የሰው ልጅ አጥንት በብዛት የሚበልጠው ሲወለድ ነው ወይስ ካደገ በኋላ? ሲወለድ አግኝታችኋል። እሺ ስምንተኛ ጥያቄ እሺ ቫቲካን ሲቲ በየትኛው ከተማ ውስጥ ትገኛለች ወይ ደግሞ ይገኛል? ቫቲካን ሲቲ ታውቃላችሁ? የዓለም ትንሿ ሀገር ማለት ነው። የት ሀገር ውስጥ ወይ ደግሞ የት ከተማ ውስጥ ነው የምትገኘው? ሀገር ነው ወይስ ከተማ ናት? የአንድ ሀገር ከተማ ነች። የአንድ ሀገር ከተማ ናት። ሀገር ነው የምትባለው ግን የሆነ ከተማ ውስጥ ነው የምትገኘው። ቬንዙዌላ ደሴት አይደለችም፣ ከተማ ውስጥ ነው የምትገኘው። እሺ ፍንጭ ልስጣችሁ። ኢታሊ ውስጥ ነው የምትገኘው። ምን ከተማ? ኢታሊ ሀገር ውስጥ ነው የምትገኘው። ምን ከተማ ውስጥ ነው? ሮም ኤግዛክትሊ። እሺ ዘጠነኛ ቆሞ መተኛት የሚችል እንስሳ ምንድን ነው? ወይም የትኛው ነው ቆሞ መተኛት የሚችል እንስሳ? ቆሞ መተኛት የሚችል እንስሳ ሞክሩ። ሰውን የሚያጠቃልል ሰው አያጠቃልልም፣ እንስሳ ነው። የሌሊት ወፍ አይደለም። እሺ የመጨረሻ ጥያቄ በሰውነታችን ውስጥ ወይ ደግሞ ከሰውነታችን ውስጥ በፍጥነት የሚያድገው ጡንቻ የትኛው ነው? ድጋሜላችሁ ጥያቄ በሰውነታችን ውስጥ በፍጥነት የሚያድገው ጡንቻ የትኛው ነው? የደረት ጡንቻ አይደለም። ሞክር እስቲ። የእጅ ጡንቻ አይደለም። ኦልሬዲ ከ10 6 መልሳችሁ አመጣጣችሁ። 10 ብታገኙ ትሸለሙ ነበረ። ምንም ማድረግ አንችልም። ሌላ ጊዜ ቴንክ ዩ ፒስ። ዩቲዩብ ላይ ስትሪት ቪስ። በዓለም ላይ ትልቁ በረሃ የትኛው በረሃ ነው? እሺ ሁለተኛው በሰውነታችን ውስጥ ትልቁ አካል ወይ ደግሞ ትልቁ ብልት የትኛው ብልት ነው? ወይ ደግሞ ትልቁ አካል የትኛው አካል ነው? ጀርባ አጥንት አይደለም። ሶስተኛ መብረር የሚችል አጥቢ እንስሳ የትኛው እንስሳ ነው?
መብረር የሚችል አጥቢ እንስሳ የሌሊት ወፍ ኤግዛክትሊ። እሺ አራተኛ በሶላር ሲስተም ፕላኔት ውስጥ ትልቁ ፕላኔት የትኛው ፕላኔት ነው? ጁፒተር። እሺ አምስተኛ ምላሱ ብቻ አንድ ዝሆንን የሚያክል እንስሳ የትኛው እንስሳ ነው? ምላሱ ብቻ ዝሆንን የሚያክል ወይ ደግሞ ከዝሆን ጋር ክብደቱ የሚመዛዘን እንስሳ የትኛው እንስሳ ነው? አይል አለ የምር አለ። እሺ ግብጽ ነገስታቶች ሲነግሱ ምን ተብለው ይጠሩ ነበር? የትምህርት ላይ ብዙ አይደለም። ቀይረል። እሺ በዓለም ላይ በብዛት የሚወራ ቋንቋ የትኛው ቋንቋ ነው? አማርኛ። በዓለም ላይ እሺ የሰው ልጅ አጥንት በብዛት የሚበልጠው ሲወለድ ነው ወይስ ካደገ በኋላ? ካደገ በኋላ። እሺ ቆሞ መተኛት የሚችል እንስሳ የትኛው እንስሳ ነው? ቆሞ መተኛት የሚችል ግመል አይደለም። እሺ ከሰውነት ክፍላችን በፍጥነት የሚያድገው ጡንቻ የምን አካላችን ክፍል ነው? የእጅ አካላችን። የእጅ አይደለም። እሺ አመሰግናለሁ። ጠቅላላው ጥያቄ ነው። እሺ የመጀመሪያ ጥያቄ በዓለም ላይ ትልቁ በረሃ የትኛው በረሃ ነው? ምን ነበር? ብዙ በረሃዎች አውቃለሁና ሞክር እስቲ። ችግር የለውም መሞክር ትችላለህ። ቆይ በረሃዎቹ ለመለየት ነው ታውቃለህ? ስማቸው ጠፍቶኝ ነው። እሺ በረሃ ማለት ዝናብ የማያገኝ ማለት ነው። የት ነው በረሃ ነበረ? አንተ በረሃ ይጥፋብኝ፣ በረሃ ጠፋብኝ። ሌላ ጥያቄ ነው። እሺ ይለፍ። እሺ ሁለተኛ ጥያቄ በሰውነት ክፍላችን ውስጥ ትልቁ የአካል ክፍላችን የትኛው አካል ክፍላችን ነው? አንጀት አይደለም። አንጀት አይደለም። እስቲ ሞክር። ትልቁ የአካል ክፍላችን ነበረ መቼም እሺ መብረር የሚችል አጥቢ እንስሳ የትኛው እንስሳ ነው? የሌሊት ወፍ። ኦኬ። እሺ በፀሐይ ስርዓታችን ውስጥ ወይ ደግሞ በሶላር ሲስተም ፕላኔት ውስጥ አጭር ቀን ያለው ፕላኔት የትኛው ፕላኔት ነው? አጭር ቀን ፕሉቶ አይደለም። እስቲ ሞክር። ጁፒተርም አይሆንም። እስቲ ጁፒተር ነው። ራሱ ጁፒተር ነው። እሺ ምላሱ ብቻ እንደ አንድ ዝሆን የሚያክል እንስሳ የትኛው እንስሳ ነው? ምላሱ ብቻ ክብደቱ ማለት ነው። ምላሱ ብቻ አንድ ዝሆንን የሚያክል እንስሳ። አንድ ዝሆን ምላሱ ብቻ እሱን እንኳን ድሮን ነው ምላሱ። እሺ ፍንጭ ልስጥ። ውስጥ ነው የሚኖረው። እሺ ጉማሬ እንዳትል። ጉማሬ አይደለም። አሰነባሪ። እሺ የሰው ልጅ አጥንት በብዛት ሲወለድ ነው ወይስ ካደገ በኋላ? ብዛት የሚኖረው ካደገ በኋላ ነው ወይስ ሲወለድ? ሲወለድ። ኦኬ። ህፃን እያለ ተበታትነው ስለሆነ የሚገኙት ልክ ሲያድግ ደግሞ እየገጠመዋል። እሺ የመጨረሻ ጥያቄ እናድርግልህ። በፍጥነት የሚያድግ ጡንቻ ከአካላችን የትኛው አካል ክፍላችን ጡንቻ ነው? በፍጥነት የሚያድግ ከአካል ጡንቻ ብዙ ቦታ ጡንቻ አለ። በፍጥነት የሚያድግ ጡንቻ ከሰውነት ክፍላችን ጡንቻ ራሱ የሚተካ አይዶን ነው። የምላስ ጡንቻ ነው። ለጊዜ በጣም አመሰግናለሁ። ቴንክ ዩ።